ከትዳር በፊት በፍቅር ግንኙነት ያላችሁ መሞካከር የሚባል ነገር የለም። ግንኙነት የለም። ከትዳር በኋላ ነው። በፍቅር ግንኙነት እያለሽ እሱን ማየት ከፈለግሽ ፐብሊክ የሆነ ቦታ ላይ ወክ ማድረግ፣ ካፌ ሻይ ቡና መጠጣት፣ እሱ ቤት እንዳትሄጂ፣ ቤትሽን እንዳይመጣ። የሚያፈቅርሽ የሚወድሽ ከሆነ ቤተሰቦችሽ ጋር ሽማግሌ ይላክ፣ በተከበረ መንገድ ዘመድ አዝማድ ይተዋወቅ። ነገ ትንሽ ጥፋት ቢያጠፋ የሚሰስትላቸው የሚያስብላቸው ቤተሰቦች ሊኖሩት ይገባል። የኔ እህት ወንድሜ፣ ማታገባት ከሆነ ቃል አትግባላት። አገባሻለሁ ብለህ ልቦና አትሙላው። ልቦና ያ ቃል እንደማታገባት ግን ስቲል ተስፋ ሰጥተሃት ነው ያለው። እምባዋ ጠብ ብሎ አይቀርም፣ ዋጋ ያስከፍላል። በዚህኛውም ዓለም በዛኛውም ዓለም ለአንቺም ጭምር ነው። የማታገቢው ቃል አትግቢ። ምታፈቅራት ከሆነ ትዳር ውስጥ አድርጋት። ከትዳር ውጭ ያለን ህይወት የሚሰጣል የማይሰጣል ሁሉ ነገር ከትዳር ውጭ ያጨርሱት። ትዳር ውስጥ የሚያጓጓ ነገር ሊኖር ይገባል። የኔ እህት እንደ ወንድም መክርሽ፣ በጣም የሚያፈቅርሽ ከሆነ የሚሳሳልሽ ከሆነ ቀለበት አሰርልሽ የሚያስፈልግልሽን አሟላልሽ ማለት አገባሽ ማለት አይደለም። እንዲያገባሽ የሚያፈቅርሽ ከሆነ እንዲያገባሽ የገዛ ያደግሽበት ቤት ወይ እናት አባት አይጠፋም፣ ሀያት አይጠፋም፣ ሽማግሌ ይላክ፣ በትክክለኛው መንገድ ያገባሽ። ወዳችኋለሁ። አትሻው።